ራሳችንን ሙሉ ለሙሉ መቀበል ስንጀምር እነዚህ ነገሮች ይፈጠራሉ። አንደኛ ሜንታሊ አእምሯችን የአእምሮ እረፍት እናገኛለን። ሰዎች ስለኛ ምን ይላሉ፣ ምን ያስባሉ እያልን መጨነቅን እናቆማለን። ሁለተኛ ኢሞሽናሊ ስሜታዊ ራሳችንን መውደድ እንጀምራለን። ለራሳችን ቦታ መስጠት እንጀምራለን። በእፍረትና በጥፋተኝነት የሚሰሙትን ስሜቶች ቦታ አንሰጥም፣ ማለትም ራሳችንን አናስጨንቅም። ሶስተኛ ፊዚካሊ አካላዊ በአጠቃላይ ጤናማ የሆነ ስሜት ነው የሚሰማን። ጭንቀት ይቆማል፣ ሰውነታችን ሪላክስ ይሆናል። አራተኛ ስፒሪቹዋሊ መንፈሳዊ ከራሳችን ማንነት ጋር እንዛመዳለን። ማለትም ራሳችንን በጥልቁ ማወቅ እንጀምራለን። እንደዛም በሚሆንበት ጊዜ ለዓላማችን መኖር እንጀምራለን። በአጠቃላይ ራሳችንን ስንቀበል የነፃነት ስሜት ይሰማናል።